ምስኪን ያው ልፈት ያልኩት ልቤ አልታደለም በአንተ ላይ መጨከን በቃ አልቻለም። በአንተ ለመጨከን በአንተ ለመጨከን በቃ አልቻለም። ሃይ 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 ወይ ዛሬ ለየት ብለ በተፈጥሮ አየር ነው የመጣነው። አጣጥመው ብለን ያ ልክ ፀሐይ ሲመጣ እኛም አብረን ታሪክን ከምንጩ ትንን ከተፈጥሮ እባክሽ አትፈላሰፊ። ይሄ የምን ዛፍ ነበር ብለ ባለፈው ሳደርቅሽ እንደነበር ሁልጊዜ የምታደርቀኝ ሁልጊዜ እነግራታለሁ። ሁልጊዜ ታደርቀኝ። ባይ ዘ ወይ የብዙ ፍራፍሬ ባለቤቶች ነን። አመሰግናለሁ። ነን? አዎ እውነት ነው። ናቸው ያልሽ መስሎኝ like thank you ምናምን ልል ነበር። ለካ እዚህ ላይ ስለራስሽ ነው ያወራው። ኤኒዌይስ እንዴት ነሽ ቡቡ? በፍራፍሬማ እንገማመት ገና ባልበቀሉ ፍራፍሬዎች ማልደረሱ። እንዴት ናችሁ? እንዴት ነበር ፍራፍሬ ነው ምን መች አቮካዶ ታውቂ የለ እንዴ? አንቺስ? እኔ ምንድን ነው የምትይኝ አንቺ? I think ሙዝ ነው የምትይኝ። አይ ስለ ወዳለሁ አይ እኔ ዛሬ ማንጎ መሰለኝ የምመቸኝ። አክቹሊ ጁስ ምናምን ነገር ስንጠጣ ማንጎ ነው የምትጠጪው። ማንጎ መመቸኝ ሳስበው፣ ግን አቮካዶም በጣም መቸኛል። ማንጎ ዝርዝር ላይ ልንገባ ነው። ማንጎ ኤኒዌይስ ሲፈጠር አፈጣጠሩ ዛሬ ቡና የለም ቡና የለም ዛሬ ቡና የለም በረድም ሻይ ነው። እኔ ደግሞ ሌላ ነገር ላብራራ ነበር። እውነት ቡና የለም ተብለን ያው በሻይ የመጣ ነው ዛሬ። ብዙም ባንወድም ሻይ አብራችሁን ጠጡ። እሺ የዛሬ መጀመሪያ ታሪካችንን ልጀምር ነው። እባክሽ ሻይ በቀጂልኝ። ሁሌም ቀጂ ለምንድን ነው የምታረጊኝ? ግን እኮ እሺ ለምን ሁሉ ጊዜ ጀማሪ የምታረጊኝ እንዴ? ጀማሪ ባታረጊኝ እንኳን ይቀዳል። ቀጂ ያላረግሽም። እሺ ኤኒዌይስ እንዴት ነው በአንድ ጊዜ ሁለት ስራ መስራት ትችላለሽ? ወይስ ማዳመጥም መስራትም ማለት ነው? አብዛኛው ጊዜ እኔ ከብደኛል። ለዛ ነው እንትን ስንት ማንጊያ አንድ። እሺ አውሪ። እሺ ኤኒዌይስ እንዴት ናችሁ ተብለናል። አንድ በቃሻል። እንዴት ናችሁ ተብለናል። አርሲ ኧረ ቆለልሽው እንዴ? አንድ ከትንሽ ነው ያደረኩት ከግማሽ ራሱ አይደል። እሺ በቃ እሺ። ስልክ ገብቶ ያስቸገረችኝ ነው። ስለዚህ እንደ አዲስ እንጀምረው። ኤቭሪቲንግ ሁሉም ነገር እንደ አዲስ ነው እንጀምረው። በጣም ያስቸገረችኝ ነው ዛሬ ምር። ኤኒዌይስ እንዴት ናችሁ ያለችኝ ሰምተሻል? እሺ I saw your new year video እና በጣም ነው ደስ የምትሉት ተብለናል። በጣም ነው እናመሰግነው። እኔና I like you guys ሳያችሁ እኔና best friend እኔ መሰላችሁኝ። እኛም ባንጀምርም ጥሩ ነው ብዬ አስባለሁና ኢንስፓየር ነው ያረጋችሁኝ። ጭራሽ አይገርም እንደዚህ ለመባል መንከሩን በጣም finally we did it። ይሄን ቀን ስንጠብቀው ነበር። we did it። እሺ ስሜ ለጊዜው ይቅርና I'm 24 this year ነው ከዩኒቨርሲቲ ግራጁዌት ያደረኩት። በጣም ደስ ይል ነበር። ኤግዚትም ማለፌ በጣም ኢንጆይ እንዳረገው አድርጎኛል። ብቻ እግዚአብሔር ይመስገን። ኤግዚት አልፋለች። እንኳን ደስ አለሽ። ዛሬ ማጫው ሁለት ምርቃት ነው ያለው፣ ኤግዚት ማለፍና ኖርማል ምርቃት። ወይኔ ሲገርም ግን ከዛ አብዛኛው ጊዜ ደግሞ ለቤተሰቦች አትናገሪም ኤግዚት ካላለሽ ስለሽ የምትመረቂው። ዛሬ ማጫውታችሁ የራሴን ታሪክ ነው። አጫውችን ጸጉሬ የምሰራበት ቤት ግራ ገብቶኝ ነው ትንሽ ፖዝ ያደረኩት፣ ይቅርታ አድርጉልኝ። ጸጉሬ የምሰራበት ቤት ነበር። እኛ ሰፈር ትልቅ ጸጉር ቤት ነው እና ያ ጸጉር ቤቱ ማኔጀር ሴት ናት። የጸጉር ቤቱ ማኔጀር ሴት ናት። በጣም ነው ደስ የምትለው፣ እንግባባለን። ከኔ በላይ ግን ከሲስተር ጋር በጣም ቤስት ፍሬንድ ናቸው። እና ለቫኬሽን ዱባይ መሄድ ፈልጋለች እና ጸጉር ቤቱን ማኔጅ የሚያደርግላት ሰው ፈለገች እና እኔም የግራጁዌሽን ሰሞኑ ስለነበር ቢዚ ነበርኩ። ሲስተር ስራ ነበራት። ከዛ ትንሽ ወንድም አላትና እሱ ማኔጅ እንዲያደርግ ተደረገ። የባለቤቷ ትንሽ ወንድም ታናሽ ወንድም የባለቤትየው ኦኬ። እነሱ ስላልቻሉ መሰለኝ። ስለዚህ የራሷን ወንድም አደረገች አይመስለኝም። የእነሱን ወንድም እንዳይሆን ታናሽ ወንድም አላት ነው የሚለው። ኦኬ ራሷን ቢሆን አለኛ የምትለው ያው ለግራጁዌሽን ጸጉሬን ለመሰራት ሄድኩ። I see what you did there። ሌላ ጸጉር ቤት የለም። ከዛ በፊት ለምን ሌላ ጸጉር ቤት እንዴ? በቃ ዋና የለችማ። የምትወዳት እሷ እንደፈለገች አድርጋ መሰራት ትሄዳለች እንዴ? ተሞክሮ አዲስ ከምትሞክር ልጁ የምትሞክር ደግሞ ማናጀር ልጅ ቀየረ እንጂ ሞክረው። አይ ሚን በቃ
ከዚህ በፊት አይቼው አላውቅም ነበር። for the first time አየሁት። አላወቀኝም ግን he saw me። ከዚህ በፊት አይቼው ነበር አይደለም አይቼው አላውቅም። ኦኬ for the first time ነው ያየችው። እሱም አያውቃትም ግን he saw me I think የዛን ቀን ነው። በስመ አብ he so በጣም ይኸውልሽ ግን ብዙ ጊዜ የጻፈችውና በሰቱ ለምቦይ በስመ አብ በስመ አብ በስመ አብ በስመ አብ ኤኒዌይስ እስኪ በእናትሽ አታርቂ። ለማንኛውም በስመ አብ he is so handsome by the በጣም ብለኝ አማርኛውን እንግሊዝኛ እያደረግሽ ነው። የቴክኒክ ችግሮች አይ በትም ብላ የጻፈችውና by the way BTW ነው መሰለኝ ግን BTM ነው። በጣም ወንድ ነው ብቻ he's my type he's my type። ብዙ ጊዜ ይቅርታ በጣም ግን ፀጉር ቤት የሚሰሩ ወንዶች ወንድ ሆነው አይቻቸው አላውቅም ወይ ገና አዲስ ስለሆነ መሰለኝ እኔ አሞራ እሱ ምን ይፈራሉ? ኧረ ምንም አይሆንም ምንም አያደርገንም። ስሚ እሱ እኮ ትንሽ ነው አሞራ ነው ግን አዎ አሞራ አይደለም እንትን ነው ስሙ ጆፌ አሞራ ነው ኖ ሌላ ነገር ነው ስሙ። ወይኔ ቆይ አንዴ አያቴን እንጠይቃታለን። ግን እንትን ወይኔ ሻይ ወይኔ እኔ እኮ ለዚህ ነው መጀመሪያ አይ ሌላ ስሙ አለው። እሺ ኤኒዌይስ እና ወንድ ነው አይቻልም። አዎ ግን ይሄ ልጅ የራሱ ፀጉር ቤት አይደለም እንዳጋጣሚ ነው የመጣው። ስለዚህ ለዛ ወንድ ነው ቀስ በቀስ ነው ወንድ ቀስ በቀስ ነው። ኧረ ይሄ ግን በጣም እየሰደብሻቸው እኮ ነው። አይ ግን እግዚአብሔር አጋጥሞሻል ማለት አብዛኛው ጊዜ ነው እንጂ አይደለም በቃ ስልሽ ፀጉር ቤት ነው የሚሰሩት ከሴት ጋር ነው የሚሉት። እሺ ብቻ he's my type። ከዛ እየተሰራው እያለ his sister ደወለችና ፀጉር ቤት ነኝ ስላት ስሙን ጠርታ አገናኘኝ አለችኝ። አየሽ የሱ ደወለች። ከዛ ካስኩ ውስጥ ስለነበርኩ ጠራሁትና ስልክ ይፈልጋል አልኩት። ደነገጠ። አስተያየቱ የት ታውቂኛለሽ ነበር የሚመስለው። የት ታውቂኛለሽ አንቺ እንዴ ታውቂኛለሽ ገብቶሻል? ኦኬ አዎ ስልክ ይፈልጋል ብትዩ አሁን ስልክ ይፈልጋል አሁን ታወቀችኝ ነው። ከዛ ጠፋብኝ እንጂ ስመለስ ጠፋብኛል። ከዛ አወራት ስለዚህ ማንነት ነገረችው። ሲስተር ያውቃታል የጾታዊ ችግር ሲስተር ያውቃታል የሚለው ሲስተር ታውቀዋለች አይ ዶንት ኖ ሲስተርን ያውቃታል። የእሷን እህት ደግሞ ያውቃታል። እሷን ነው የሚያውቃት። የእሷ እህት መሆኔን አወቀ። ከዛ ተሰርቼ ወጣሁ። ለግራጁዌሽን እንዳትቀርና አልኩት። አየሽ በእቺን አሳባና እሺ መጣለሁ ይሰራለሁ ግን እኮ ናደም ትርፍ ነገር እኔ አሁን እንትን ራሱ አልጠራሁትም። ኤልያስን ለምንድን ነው ግን ያልጠራሽው? ግን እሱ የምትጠሪው ይመስለኝ ነበር። ጠርቼው ነበር መሰለኝ። አዎ ጠርቼው ነበር ግን በጣም አይደለም የጠራሽ እንዴ? እና ከተመቻ ያስ ነገር ብለሽ ነው ከተመቻ አይደለም እግዚአብሔር ግን የለሱ ስለተጠራ ደብሮት ነው መሰለኝ። ኦኬ ከዛ ደግሞ በሁለተኛ ላይ ሳገኘው እኔ ምን ነው ያልቀረው እግዚአብሔር አሁን በልቼ ወጣው ምናምን አለኝ። ምን ነው ያልቀረው? የቀረው ነው ስለው አሁን በልቼ ወጣው አለኝ። ከዛ ግን እሺ አይ ልጠሪ ትሻለሽ ግን እሱ ራንደም ነው መጣቅ ኤልያስን ተጽናቋል ለብዙ አመታት። እሺ ከዛ ብቻ ምን እየሰራሽ ምን እንዳሰብሽ ገብቶናል። እሺ እመጣለሁ አለኝ። በጣም ነው ደስ ያለኝ እንደዛ ሲል። ከዛ አይደርስ የለ ደረሰ። አይ ቲንክ ከግራጁዌሽን ቀኗ በላይ የሱ መምጣት ነው ደስ ያላት። እንትን አሁን የሆነ ሰሞን እሑድን ቤቢሲ ላይ ማለት ነው እንታወቃለን እና እንደዚህ እንትን ያላቸው ላይ ፀጉሯ ልትሰራ ሄዳ ምናምን ነው። ከዛ ፀጉሬን ሊሰራኝ አሁን እንዲህ ማንነቴን ሊሰራው የምር ነዛለች። እኔ ገራኝ የምን ማንነት እንዴ ወይኔ ፈጣሪ ብቻ ይቺ ማንነቷ ሊሰራላት ነው መሰለኝ። እና እሱ መጣ ሳይው ደስ አለኝ። ጊፍት ራሱ ይዞልኝ መጥቷል። ብራስሌት ታያ እሱ እኮ ማኔጅ እንዳደረገው እንጂ የፀጉር ቤት ሰው አይደለም። በቃ በጣም ደስ አለኝ ምናምን። ከዛ ግን ከሲስተር ጋር ረጅም ሰዓት ቁጭ ብለው ያወራሉ ምናምን። በጣም ትሪት ታደርጓለች። ከዛ የሆነ ታይም ላይ የፀጉር ቤቷ ባለቤት ደወለችና ኮንግራቹሌሽንስ አለችኝ። ታንክስ ምናምን ብለን እሷን ያልኩት እኔ ነኝ እሱና ያልኩት እኔ ነኝ ነው አይ ቲንክ እንጂ እሱ በራሱ ፈቃድ አይደለም ወይም እሷ ስለጠራችሁ አይደለም። እንኳን መጣ ደስ ብሎኛል አልኳት። ብቻ ያ ቀን እንደዛ አለፈ ደስ በሚል ሁኔታና his sister ከዱባይ መጣች። እንኳን ደህና መጣሽ ልል ሄድን ከእህቷ ጋር ማለት ነው።
ከዛ አወራን ተጫወትን። ሲስተር መጣው ብላ ሄደች። ከዛ ረጅም ሰዓት ስትቆይ እኔ ልጠራት ሄድኩኝ። ከዛ ጌስ ዋት የፀጉር ቤት ባለቤቱ ወንድምና ማይ ሲስተር አር having a kiss ከባድ ነው ማርያምን። ለምን ስልሽ ግን ማወቅ ነበረባት። ትሪት እያረገችው ነበረ። ስለዚህ ቆይ እሷና እህቷ በእድሜ ይጓባሉ ማለት ነው። በእድሜ ይጓባሉ ማለት አይ ሚን ይቀራረባሉ በእድሜ ዛሬ አማርኛዎችሽ እንዴት ነው? ከዚህ ጸሐፊ ነው የወሰድኩት። በእድሜ ይቀራረባሉ ማለት ነው። አዎ እና አንዳንዴ እኮ ትሪት ስላረጋት ብቻ ናቸው ብሎ ላይክ ዴት እያደረጉ ነው ማለት እኮ ይከብዳል። በዛ ላይ ደግሞ ስለሚግባቡ ነው ብላ ነው የምታስበው። ወይኔ ጉዴ! በስመ አብ። ክራሽን ሲሰርሽ እንደመውሰድ በጣም ከባድ ነገር የለም። ኪችን ውስጥ ግብት ስላየኋቸው ክው ነው ያልኩት። እንዴት እንዴ ክው ብቻ ድርቅና በእህትየው ምክንያት ነው ብራስሌቱ የመጣው። አይገርምም? እሷ ወይኔ ሰለማ ማለት አይሽ እህትሽን እኮ እንዳላያችሁ ስናልፈዋለን። ብቻ እንድታውቁት የምፈልገው ነገር የዶሮ ኩስ አይደለም። አይደለም እንትን ነው ዛፍ ቅርንጫፍ ነው እንዴ? ጭራሽ አልጠበቅኩም። ለራሴ አበስለዋለሁ ብዬ ሲስተር ቀድማ አብስለዋለች ነው እንዴ? አይ አጥብስ አይደለም እሱ እንዴ? ታውቁላሉ ብታወሩበት እኮ እናንተ ግን አጥቆይ ግን አንቺ አሁን ከእህትሽ ጋር አሁን የሆነ ክራሽ ነው ልክ ቢኖርብሽ የሆነ ልጅ አስነግራታል። እና አብዛኛው ጊዜ አወራለሁ። የመጀመሪያ ሰው ሳይ ራሱ እንደ አቅራቦትሽ ነው ብዬ አስባለሁ። እንደ አቅራቦትሽ እና እንደ እድሜ ሁኔታሽ ምንማ ቢቀራረቡ ነው እንደዚህ እንትን ያሉት። ምን አንድ ወንድ የሚያበስሉት ነው። ኧረ አሁን ለምሳሌ 6 ዓመት ልዩነት እኮ ያን ልዩነት አይደለም ትልቅ ሲሆኑ። አሁን እሷ 24 ናት አይደል? ከወንዱ አንፃር 24 አትሆንም። 24 ናኝ ብላኝ 24 ነው ብላኛለች። አንቺ እዚህ በዚህ ራሴ ያነበብኩ መርሳት ጀመር 24 ነኝ ብላለች። ግን የ6 ዓመት እንኳን በጣም በዛ። ብትቀራረቢም ራሱ እንትን ላታወሪ ይችላልሽ እንዴ? ሁሉም ሰው ያወራል ማለት አይደል? እሺ ኒውስ ብቻ ዊርድ ነበረ ሞመንቱን። እነሱም ብቻ ዊርድ ነበር ሞመንቱ። እነሱም ደንግጠዋል። ሲስተር በተለይ በጣም ያው ይደብራል። ግን እንደዚህ ኪስ እያለች ማንም ሰው ቢገባ ያስጠላል። ከዛ በቃ እንሂድ ተባባልን እና ወጣን። ግማሽ መንገድ እስክንደርስ ሁለታችን ምንም አላወራንም። እህትማማቾች ወጡ። ኢቨን ማይ ማይንድ ሎዲንግ እያለ ይመስለኛል። ከዛ ደግሞ ይሄ ሎዲንግ እንዳለባት የሚሽከረከረው አይደለም፣ ይሄ ተሽከርክሮ የቆመው በኔትወርክ ምክንያት። እሺ ከዛ የታለ ጠፋብኝ። ከዛ የሆነ ታይም ላይ የራሷ ዊርድ ዴቲንግ ግን ማንም ሰው አያውቅም አለችኝ። እኔም ስላየኋችሁ ነው አይደል የነገርሽኝ አልኳት። በጣም ሳቀችና አዎ አለች። ከዛ በፊት ነበር ዴት እያደረጉ የነበረው እንጂ ባታያቸው አትነግራትም ነበር ማለት ነው። መብታችሁን አልኩ። ግን እውነት ለመናገር ደብሮኛል። ብቻ እንዴት አይደብርም? በጣም የሚያስጠላ አይደለም። ክራሻው ነው ክራሻው ባይሆንም ይደብራል። እንዲህ ስታዩ ያወቅሽው ነገር የትሽን ጉዳይ አስቢ። ብቻ የፀጉር ቤቷ ባለቤት ይሄን ብታውቅ ምን ትላለች አልኳት። በዚህ ላይ ታናሽሽ ነው እኮ። ቅድም ያልኩት ነገር የ6 ዓመት ጋፕ ምናምን ሊኖራቸው ይችላል ማለት ነው። እሺ ግን ታናሽ እንዴት ታርገሽ አታርጊ? አይሩን ነው ድንገት ነገሮች ወደዛ ሙቭ አድርገው እንትን ካሉ ሜቢ አላውቅም። ድንገት ግን ነገሮች ይሄ አሁን ሁሉም ነገር ፐርፌክት ሆኖ ጓደኛሞች ሆነሽ ተቀራርበሽ ምናምን ከሆነ ሊሆን ይችላል። ግን እንደ መስፈርት ግን አይሆንም። እንጃ አይ እኔ አንድ አመት ነው ዘይ ደብረኝ መስለኝ። ግን እንደ ሰውዬው ወሰናል እንደዚህ። ግን ደግሞ አሁን እንደዚህ ታይፕሽ እንደውራን ብትኝ አይ ይበልጠኝ ወንድ ወይ 3 አመት ምናምን ነው የምልሽ። ግን አንዳንድ ጊዜ አጋጣሚ ከሆነ 1 አመት ምናምን ብዙም አይከብደኝም። ይሄን 1 አመት ብትበልጪው 2 አመት 3 አመት ምናምን ግን 1 አመት ከበለሽ 3 አመት ኧረ ጭራሽ በቃ ማለት ይሄን በጣም የሚደብረኝ አይነት ነገር አይደለም። ብዙም አይደለም ጋፑ ነው እኔ ፖይንት። አሁን 6 ወር ምናምን ብትበልጪው ምን ችግር አለ? 6 ወር ምናምን ብትበልጪው ብዙ እንትን ላይ እሱ ነው እኮ 6 ወር ነው 1 አመት 6 ወር እኮ ምን ግን አሁን 2 አመት 3 አመት ምናምን ግን አያንስም በጣም
ያንሳል ማርያም እንትን ነው። በእርግጥ አንዳንዴ የሆነ በልጦሽም አስተሳሰቡ በጣም ካንቺ በታች ከሆነ እሱማ ያጋጥማል የሚባል ነገር አለ። አይ ሴት ልጅ ቶሎ ትበስላለች ምናምን ያጋጥማል። ደግሞ እንደዛ በጣም አሉ እኮ እናውቀው። አይ እሺ እንዴት ታናሽሽን እንዴት ታረጊያለሽ አልኳት። ለራሷ ስታመቻች እንኳን ምንም ችግር የለውም። ለራስሽ ቀስ በቀስ እንዴት ለምን እንዴ እንጂ ብዙም ታናሽ አሁን እንዳልነው ነው። በቃ እንዳንዳንዱ ደስ ያጋጥማል። እና አብዛኛው ጊዜ ደግሞ እኔ እንግዲህ ወይ አቅራቢ ላይ ያሉ ወንዶች ለነሱ ነው ማቀራል። አብዛኛው ጊዜ ወንዶች ታላቃቸው እንዴት ማድረግ ይወዳሉ። አዎ ለምንድን ነው ቅድም ምንድን ያሳዩአችሁ የምር ታላቃቸው የሆነ በቃ ትልቅ ሴት ምናምን ደስ ይላቸዋል። በጣም ትልቅ ሳይሆን ግን ገብቶሻል። ታላቂ እንዴት ማድረግ ነው በቃ መስመልጠኝ ሴት ምናምን ብትሆን ደግሞ አብዛኛው ማውቀው ሰው ታላላቆቻቸው እንዴት አድርገው እና ምንም አይደብራቸውም ምንም። ስለዚህ እና እድሜው አይደለም ብዙ ጊዜ ራሱ ያጣላቸው። እሱን እኮ ነው የምልሽ። አይገርምም? አሁን ምን ላይ እንዳሉ ራሱ ማወቅ አልፈልግም። አሁን ምን ላይ እንዳሉ ራሱ ማወቅ አልፈልግም። ብቻ I'm living my life እንደዚህ አይነት ነገር እኮ ችግሩ ማለት ነው እህትሽ ስትሆን ይሄ የራስሽን ኑሮ መኖራችን መስማትሽ አይቀርም እና ደግሞ ማየትሽም አይቀርም። ያንዳንዴ ከመስማትም አልፈሽ ግን አሁን ብትይም ብትሰማስ ምን ማድረግ ትችላለሽ? አንዳንድ ጊዜ እኮ ነጥቃት አይደለም ማድረግ ይቻላል። ማልቀስም ይሻላል። የተለያየ ነኝ እንደዛ አይደለም የሚለው አይ ነው። ዌልካም ቡቡ በራ ብለን አልታየናችሁም። አሁን ፈካ ብለን ያርሲ ውበት ራሱ ወጣ ስልሽ ግን አንዳንድ ጊዜ ብትሰማም ብታይስ ራሱ ምን ማድረግ ትችላለሽ? እነሱም ደግሞ ላይክ መጠንቀቅ አይችሉም። አታውቅም ነጥቃት አለ ተነጣጣ ነገሩ ምንም አልተጀመረም። አትሊስት ክራሽ ነው ሌላ ነገር ስኖር ደግሞ ያጋጥማል። እንደዚህ ነገር አለ እንጂ ሌላ ነገር ማለት አዲስ ነገር ካለ አፕዴት አደርጋቸዋል። ይሄን እኮ ነው የምንፈልገው እኛ። በቃ አዲስ ነገር ሲኖር ፕሊዝ አፕዴት አስምንለው ክፍል 2 ብለን ክፍል 2 የእንትና ታሪክ ትዛላችሁ ምናምን ብለን እንቀጥላለን። አዲስ ነገር ካለ አፕዴት አደርጋቸዋለሁ። ሰላም ዋሉ። አይ ላቭ ዩ ጋይስ። የመጀመሪያ ባይ ዘ ዌይ ሪአክት የላከችልን ሪአክሽን ቪዲዮ ምን ተረጋጊ እንዴ? አይ የመጀመሪያ እንደዚህ ስቶሪ የላከችልን ሰው ናት። አይ ላቭ ያለች ወይ መጀመሪያ ላይ ነው እንጂ መጨረሻ እኮ መጨረሻ ላይ ሳም ማንበባል ምናምን ነው እንትን ምንባባል። ኤኒዌይስ ቴክ ኢት ሄይ ዩ ጋይስ ኮንቴንታችሁን በጣም ወድጄዋለሁ። የጓደኛዬን ታሪክ ነው ዛሬ የምነግራችሁ። እናመሰግናለን በጣም። 25 ዓመቷ ነው እና ካናዳ ነው የምትኖረው። ከሄደች 2 ዓመት ሊሞላት ነው። እዚህ ያለች ቦይፍሬንድ ነበራት። ስንት ዓመት እንደሆናቸው ባላቅም ብቻ ረጅም ጊዜ ሆኗቸዋል። አይ ቲንክ ስቲል አብረው ናቸው። እዛም ከሄደች በኋላ ዲስታንስ አድርገው እና ፕሮሚስ ተግባብተው ነው የሄደችው እስከ መጨረሻው ለመጠባበቅ እና የሄደችው እስከ መጨረሻው የሄደችው ደገማል እስከ መጨረሻው ለመጠባበቅ። ከዛ የሆነ ያህል ጊዜ አሪፍ ነበሩ። ከዛ የሆነ ታይም ላይ እኔ ከጓደኛዬ ጋር ክለብ ወጣን። እየተዝናናን እያለ ሄር ቦይፍሬንድ መጣ ከጓደኞቹ ጋር። ክለብ ምን ትሰራለህ በዚህ ሰዓት ያልነው ትሰራለህ አንተ ማነው ወደ እኔ የምትመጣው? እኔን አላየኝም ነበር። ቁጭ ብዬ ነው ያየሁት። እየተዝናናን እያለ እኛ ጀማ ነበርን። እንደነገርኳችሁ ከመሀላችን አንድ ልጅ ጠቀሳትና ቶይሌት እንገናኝ አላት። እሱ ነው? አዎ ጠቅሷት። ቆይ አንድ ጀማ ውስጥ ተቀላቀሉ እንዴ? ሲጀመር ተቀላቀሉ። ሜቢ እንደዛና እንደዚህ ሆነ። ከዛ እሷን አላያትም ቁጭ ብላለች። ዛኔጋን ሲላስ በመጠቃቀስ ግን አንቺ ከዛ ደግሞ ድፍረቱ እኮ ቶይሌት ነው ወይ ቶይሌት እንትን ነው አብረው እንዲሸኑ አጃቢ ፈልገር ነው ልታሸናና። ከዛ ለካ ወይ ፈጣሪ እንገናኝ። እሷም ለማንም ሳትናገር ሄደች እና አውርተው ስልክ ተቀያየሩና በቃ አብረው መጨፈር ምናምን ጀመሩ። አዩሹ አውርተው ብቻ አዩሹ እኮ ለመነጋገር ምን ያስፈልጋል?
ከዛ መጨፈር ምናምን ጀመሩ። ያው የክለብ ቫይብ ታውቁታላችሁ ብዬ ነው እኔ አናውቀውም እኔ ብዬ ነው ታውቁታላችሁ ስላልሽ ማንን ነው በደም ቤት ውስጥ ሆነን እኮ እየቀረጽን ያለ ነው አንዴ ብቻ ክለብ ከዛ ለካ ከዚች ልጅ ጋር በጣም ማውራት ጀምረው መገናኘት ጀምረዋል። የሆነ ታይም ላይ ቦይፍሬንድ እንደያዘች ነገረችኝ እና ሙሉ ጀማውን ማስተዋወቅ እንደምትፈልግ ሰማው። ኖርማል ነው እሺ ብለን ቀጠሮ ተያዘና ኖርማል ነው እሺ ብለን ቀጠሮ ተያዘና መጣ። ላይክ ራሱ አይን አውጥቶ መጣ። የዚሽ ጓደኛ አይን ውስጥ ያለ ያጫውተኛል ራሱ አይን አውጥቶ ቆይ ለምን አይን አይወጣም? ቢካዝ ጓደኛ እንደሆነ ያውቅ ማውጣቱ ላይ ተስማምተና ጓደኛ እንደሆነ ያውቅ ማለት ነው። የትኛዋ ጓደኛ እንደሆነ ያውቃል? ከዚህኛዋ ጋር አይ ቲንክ ቢያውቅ ነው አላየኝም ምናምን ያለችው እኮ። እንደዛ ከሆነ ቢያያት ምን ችግር አለ እኮ? አይን አውጥቶ ስትለኝ እንዳኛ ያለች እኮ ለምሳሌ አይን አውጥቶ መጣ ስትል ከድፍረቱ ብዛት ላይክ መጣ እኔ ያለሁበት ታውቀኝ ነው አባባል አይደለ? እቺኛዋና ለምሳሌ አሁን ቢያዛት ገርፍሬንድ እና እቺኛዋ ልጅ ጓደኛሞች ናቸው ባያውቅ ግን የሆነ ወይ ካያት በኋላ እንትና እስኪ ቆይ ልጨርስ እንዴ። ከዛ ሲያየኝ ደነገጠ በጣም ባላወቀ ሙድ ሰላም አለኝ እና ግን በጣም ተናድጄ ነበር። በቃ ሰላም ማለት ራሱ አቃተኝ። ምን ሆነሽ ነው ምን ሆነሽ ነው እስኪሉኝ ድረስ። ከዛ ወዲያው ኦንላይን ገባውና ካናዳ ያለችው ጓደኛዬን አወራኋት። ከቦይፍሬንድሽ ጋር እንዴት ናችሁ ስላት ደህና ነን ኖርማል ነው ብላኝ አረፈች። ችክ ከዛ እዚህ የካናዳ ሁሉንም እያሰላጣ ሁሉም ኖርማል ነው አቻችሎ እየኖረው ነው። እኔ እኮ ግን ከየት እንትኑ እንደሚያገኙት አንዳንድ ጊዜ ኤነርጂውን እንዴት ቻልክበት? ኤነርጂውን ከየት ነው የሚያገኙት? ግን እግዚአብሔር እኔ አንድ ሪሌሽንሺፕ ራን ማድረግ ራሱ በጣም ይከብዳል። ኤግዛክትሊ እግዚአብሔር እዛ ማለት አሁን እንግዲህ ከሷ ጋር ኖርማል ነው የሚያስብልሽ እንግዲህ በየጊዜው ይደውላታል ማለት ነው ያቺኛል ወይ ፌስ ታይም ምናምን ኦር ሳምቲንግ። ግን እንደው ዲስታንስ ያለውን ማኔጅ ማድረጉ አይከብድም። እዚህ እህትማማቾችን ዴት የሚያደርጉ ሰዎች አሉ። ሌላ ነገር ኤነርጂውን ከየት እንደሚያገኙት አላውቅም። አትሰሩም? አንድ ቢዝነስ ሁለት ቢዝነስ ለምራን አታረጉ? እሺ ልነግራት አሰብኩና ቆይ በደንብ ላረጋግጥ ብዬ አሰብኩ። ምኑን ታረጋግጫለሽ? እኔ እና ማለት ዞፍ ልብሻ እንደመጣ ላይክ ዴት ማድረግ ይቅርና ክለብ ውስጥ የተፈጠረው ነገር ራሱ ኖርማል እኮ አይደለም ምንም። ከዛ ቶይሌት ስሄድ ጠብቆ ተከተለኝ መጣና ቢያስፈራራኝስ ምን ብለው እቺ አይሻ የዚህ ካናዳ ብር ጥሞታል፣ በጣም ጥሞታል። የምር ዶላር ዲገር እንደው ወይ የካናዳ ዶላር አይደለም መሰለኝ አሁን ዲሆን አይ ዶንት ኖ አሁን ነው እኔ ዶላር ነው እንዴ? I'm not sure እሺ maybe I'm not sure anyways ግን ምናምን ለአንድ ሰው ብትናገሪ ጉድሽን ነው ማፈላው ምናምን ብሎ ቁጭ ስልክሽን ብሎ ቁጭ ስልክሽን ሳትነካኪ አይሽቲ ብሎ ቁጭ ስልክሽን ስትነካኪ አይቼሻለሁ ብትነግሪያት ከምድረ ገጽ ነው ማጣፋሽ ብትነግሪያት በራሽ ላይ ፍረጂ ብሎ አስፈራራኝ። ከዛ ፌክ አካውንት ከፈትኩና ካናዳ ላለችው ነገርኳት። ፎቶ ማሳየዋት። ምን ብትለኝ ጥሩ ነው? አይ ኖ ሄር ከዝኑ ናት። አውቃታለሁ ልጅቷን ከዝኑ ናት። ኧረ አይሻ ኧረ እንደው ቀድሞ በጣም ወይኔ ግን አንተ በጣም እውነትም ኤነርጂውን በደንብ ነው ያላችሁ። ቢካዝ ቀድሞ ልኮ ከዝኔ ናት ምናምን ታዋቂያት ነው ብሎ አስተዋውቃቸዋል። ዳስቲ እያለው ድጋም እግዚአብሔር ዳስቲ ወይኔ አሁን ጭራሽ የራሷን ህይወት እንትን ብላ ዋጋ ከፍላ እንትን ብላት አለችኝ። ከውን ያልኩት ምን ብሎ እንዳሳመናት አላውቅም። ብቻ አሁን ምን ማድረግ እንዳለብኝ ግራ ገብቶኛል። ቆይ እኔ ያልገባኝ ፎቶ ማለት የከዝንና የእንትን አይነት ፎቶ ነው ያልኩሽላት ማለት ፎቶአቸው እንደዛ ነው የሚያና ፎቶ ነው የሚሆነው ኦብቪስሊ ሌላ አይነት ፎቶ ብትልክ ከየት ታገኛለሽ? ሌላ አይነት ፎቶ ወይ እንደዚህ ስፓይ ምናምን አይነት ተጫውታ እንትን ካላለች በስተቀር
አንስታቸው አሳቻ ነገር ሲያረጉ አንስተሽ ያጋጥምሽ አሳቻ ነገር አሁን ከዚህ በኋላ ግሩፕ ዴትም አይኖራቸው አይ ሚን ማለት ዴት እንደዚህ መጥቶ አይተዋወቃቸውም። ኧረ ጭራሽ እንደውም ያርቃታልም ከዚህችም በቃ ኧረ በስመ አብ ከዛ ጭራሽ ማስፈራራቱ እንጂ በራሽ ላይ ፍረጂ ምናምን ምን ልታረግ ነው? አንዳንድ ሰው እኮ መጫወቻውን ሲነጠቅ በጣም እግዚአብሔር አይ ነው ያ በፌክ አካውንት ወይ እንደምንም ብለሽ አይ ዶንት ኖ ይሄ ድጋሚ ማለት በቃ ያለው አማራጭ አሻግጠሽ እንገራት ነው ከዝና አይደለችም እንደዚህ ሲሆን አይቻልም። አሁን እኮ በቃ ካላመነችሽ በቃ ምንም ማድረጋችን እኮ የሚያስበው እና ይሄ ሌላ አይነት ሲያረጉ ፎቶ ማግኘት ከቻልሽ እሱን ለማግኘት ሞክሪ። ካልቻልሽ ግን አም አውት በይ ኑሮሽ ከዚህ ልጅ ጋር ደግሞ መጋጨት የለብሽም። አንዳንድ ሰው ላታምንሽ ነገር እንደሚችል አይታወቅም። ላታምንሽ ነገር ደግሞ ወይ ካላመነቻት እኮ እግዚአብሔር እንጂ ለጓደኛ ብዙ ነገር ይደረጋል። ግን ካላመነች ምን ማክሰልሽ ኤኒዌይስ የዛሬው ታሪኮች ዛሬ ሰብስክራይብ የለ ምንም ምን የለ ታሪክ ነው ካለናል ቤተሰብ ብለን እኮ ነው በየጊዜው እንደምታረጉ ጀምር አብዛኞቻችሁ የምታዩ ሰዎች እንደምታረጉ እናውቃለን እና ቴንክ ዩ ብለናል። በዚህ አጋጣሚ ግን ሳናመሰግን እንደምታረጉ እርግጠኛ ነኝ። ለማንኛውም ሰብስክራይብ አድርጉ እና ታሪኮቻችሁ መላክ ለምትፈልጉ ከታች በምናስቀምጠው የኢንስታግራም ገጻችን ላይ ታሪኮቻችሁን ላኩ። ተረከማችሁ በቮይስም ላኩት። ፕሮዲዩሰራችን ጽፏለች። ያ ፕሮዲዩሰራችን እንደምትታ አንዳንድ ጊዜ ታስቸግረናለች። ግን ይሁን ቢሆንም ምን ማድረግ ይቻላል። ቴንክ ዩ ሶ ማች ባይ። እንደዚህ ተፈጥሮ ቦታ አብረን ከወደዳችሁት ሌላ እንሰራላችኋለን። ኮሜንት አድርጉልን። ባይ ባይ።